ሻምፒዮኑ አርሰናል ዋንጫውን የሚረከብበት ዕለት ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል በዛሬው ዕለት ዋንጫውን ይረከባል። ባለፉት 3 የውድድር ዓመታት በሊጉ ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል በዚህ ዓመት አንድ ጨዋታ እየቀረው ሻምፒዮን መሆኑን ማረጋገጡ ይታወሳል። በአሰልጣኝ ሚካኤል አርቴታ የሚመራው የሰሜን ለንደኑ ክለብ ከሜዳ ውጭ ተጉዞ የሊጉን የመጨረሻ መርሃ ግብር ዛሬ ምሽት 12 ሰዓት ላይ ከክሪስታል ፓላስ ጋር ያደርጋል። አስቀድሞ የወርቅ ጓንቱን ያሸነፈው ስፔናዊ አርሰናል ግብ ጠባቂ ዴቪድ ራያ በጨዋታው ግቡን ሳያስደፍር ለመውጣት ወደ ሜዳ ይገባል። ዴቪድ ራያ በጨዋታው ግብ የማይቆጠርበት ከሆነ በአንድ የውድድር ዓመት በሊጉ ለአርሰናል 20 ጨዋታዎች ላይ ግብ ያልተቆጠረበት ቀዳሚው ግብ ጠባቂ ይሆናል። በውድድር ዓመቱ እስካሁን በሊጉ 19 ጨዋታዎች ግብ ያልተቆጠረበት ራያ በክለቡ ታሪክ ከመድፈኞቹ የቀድሞ ግብ ጠባቂ ዴቪድ ሲማን ጋር ክብረ ወሰን መጋራቱም ይታወሳል። ከአሰልጣኝ ሚካኤል አርቴታ የቡድን ግንባታ ሂደት ከ22 ዓመታት በኋላ ከሊጉ ዋንጫ ጋር የተገናኙት መድፈኞቹ ዛሬ ምሽት በሲልቨርሃርስት ፓርክ ዋንጫውን በክብር ይቀበላሉ። የ2025-26 የእንግሊዝ ፕሪሚየር ሊግ ዛሬ በተመሳሳይ 12 ሰዓት በሚደረጉ 10 ጨዋታዎች ፍጻሜውን ያገኛል። አስቀድመው ሻምፒዮን መሆናቸውን ያረጋገጡት መድፈኞቹ ዛሬ ምሽት 12 ሰዓት ላይ በትዕግስት የጠበቁትን ከ22 ዓመታት በኋላ የናፈቁትን ዋንጫ በሲልቨርሃርስት ፓርክ ይረከባሉ። በዚህ ታሪካዊ ቀን በርካታ የአርሰናል ታሪካዊ ሰዎች በስታዲየም የሚገኙ ሲሆን ሚካኤል አርቴታና ቡድኑ ከክሪስታል ፓላስ በሚያደርጉት ጨዋታ ለዓመታት በዚህ ታሪካዊ ቀን በርካታ የአርሰናል ታሪካዊ ሰዎች በስታዲየሙ የሚገኙ ሲሆን ሚካኤል አርቴታና ቡድኑ ከክሪስታል ፓላስ በሚያደርጉት ጨዋታ ለዓመታት የታገሉለትን ይህን ታላቅ ክብር 25000 ሰው በሚይዘው ሲልቨርሃርስት ፓርክ ነው የሚያነሱት። የእንግሊዝ ፕሪሚየር ሊግ የ25-26 የመጨረሻ ሳምንት ጨዋታዎች ከሚጠበቁት እውነቶች መካከልም የተወሰኑትን እንመለከታለን። ላለመውረድ እየታገለ የሚገኘው ቶተናም ከኤቨርተን ጋር ሲጫወት ዛሬ ተሸንፎ ዌስትሃም ሊድስን ካሸነፈ ቶተናም ይወርዳል። ብራይተን ማንቸስተር ዩናይትድን በሚያስተናግድበት ጨዋታ ብሩኖ ፈርናንዴዝ አንድ አሲስት ማስመዝገብ ከቻለ የፕሪሚየር ሊጉን የአሲስት ሪከርድ ለብቻው የሚቆጣጠር ይሆናል። የፔፕ ጋርዲዮላ ማንቸስተር ሲቲ በበኩሉ የመጨረሻ ጨዋታውን ፔፕ ጋርዲዮላ ዛሬ ከአስቶን ቪላ ጋር ያደርጋል። ሰንደርላንድ ከቼልሲ፣ ሊቨርፑል ከብሬንትፎርድ ዛሬ በተመሳሳይ 12 ሰዓት የሚደረጉ ጨዋታዎች ናቸው። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዛሬ በይፋ ይጠናቀቃል። ባለፉት 10 ወራት 370 ጨዋታዎች ተከናውነው አርሰናል የዋንጫ ባለቤት መሆኑን ሲያረጋግጥ ወልቭስና በርንሌይ ደግሞ ወደ ሻምፒዮንሺፕ ወርደዋል። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ውድድር ዛሬ በይፋ ይጠናቀቃል። ባለፉት 10 ወራት 370 ጨዋታዎች ተከናውነው አርሰናል የዋንጫው ባለቤት መሆኑን ሲያረጋግጥ ወልቭስና በርንሌይ ደግሞ ወደ ሻምፒዮንሺፕ ወርደዋል። ዛሬ በሚከናወኑ 10 ጨዋታዎች ከአርሰናል ዋንጫ ማንሳት ውጪ ወደ ሻምፒዮንሺፕ የሚወርድ አንድ ቀሪ ክለብ ይለያል። በአውሮፓ ውድድሮች ተሳታፊ የሚሆኑ ክለቦችም ሙሉ በሙሉ ይታወቃሉ። ክሪስታል ፓላስ ከአርሰናል የዋንጫ ስነስርዓት በሲልቨርሃርስት ፓርክ ከ22 ዓመታት ጥበቃ በኋላ የናፈቀውን የሊግ ድል ያገኘው አርሰናል በሲልቨርሃርስት ፓርክ በሚኖር ስነስርዓት ዋንጫውን ያነሳል። መድፈኞቹ ካደረጓቸው 37 ጨዋታዎች 25 አሸንፈው በ7ቱ ነጥብ ተጋርተው በ5ቱ ደግሞ ሽንፈት ቀምሰው በአጠቃላይ በ82 ነጥብ አሸናፊነታቸውን አረጋግጠዋል። የአርሰናል ተጋጣሚ ክሪስታል ፓላስ በበኩሉ የፕሪሚየር ሊግ ቆይታውን በማረጋገጡ ትልቅ ትኩረቱ ቀጣይ ሳምንት ረቡዕ ስለሚያደርገው የአውሮፓ ኮንፈረንስ ሊግ ጨዋታ ይሆናል። አርሰናልን በተመሳሳይ ቀጣይ ሳምንት ቅዳሜ ግንቦት 22 የአውሮፓ ቻምፒየንስ ሊግ ፍጻሜ ከፓሪስ ጀርመን ጋር የሚያደርግ ስለሆነ ሁለቱ ቡድኖች ለዛሬው ጨዋታ የሚሰጡት ትኩረት ያነሰ ይሆናል። ምናልባትም ወሳኝ ተጫዋቾቻቸውን ሊያሳርፉ እንደሚችሉ ነው የሚጠበቀው።